ብስክሌት እናቴ ነች የገዛችልኝ 30 ብር አውጥታ በጣም ውድ ነው። ጠላት ወረራ ከመፈጸሙ በፊት ብስክሌትን ለሀበሻ ልጅ ያስተዋወቀው የውጭ ኮሚኒቲ ነው። ከዛ ጣሊያን አስፋፋው። ቅንጦት ነበር። ቆዳው ጥቁር የሆነ ብስክሌት አይነዳም። ከመንገድ ዳር ቆመን እንደ ብርቅ መታዘብ ነው። በፒያሳ ቪያ ትሪፖሊ መርካቶና 4 ኪሎ በጃን ሜዳ ተፈሪ መኮንንና መሿለኪያ ብሽክልሊት እየጋለበ የመጣ በቆነጃጅት ጭምር ይመረጣል። ደግ ዘመን የመርሰዲስ ፌራሪ ያህል ያኔ ብስክሌት ያለው በቃ ሀብታምና ጥሩ የሚኖር ነው። ብስክሌት መንዳት የጀመርኩት ከ7 ዓመት አንስቶ ነው። ምስጋና ለናቴ ተማሪ ቤት መመላለሻ ገዛችልኝ። በዛው የሳይክል ፍቅሬ እድሜ ዘመኔን ውስጥ የቀረ የመጀመሪያው ጥቁር አፍሪካዊ ስፖርተኛ ነኝ በኦሎምፒክ ሀገሩን በብስክሌት የወከለ። አድማጮች ይህ የገረመው ደንቦባ ታሪክ ነው። ከቀደምት የኢትዮጵያ ባለ ታሪክ የስፖርት ሰዎች አንዱ ገረመው ደንቦባ የብስክሌት ጋላቢው ሳተና የህይወት ጉዞና አስገራሚ የስፖርቱ ዓለም ታሪኮች በወፍ በረር በትሪቡን ትውስታ ዛሬ ይዘከራል። አውስትራሊያ ሜልቦርን ለመድረስ ስንት ቀን ይፈጃል? 1949 ሜልቦርን የመጀመሪያው የኦሎምፒክ ተሳትፎ ለኢትዮጵያ። ንጉሱ ኢትዮጵያ በኦሎምፒክ እንድትሳተፍ ተጠየቁ። የቀዳማዊ ኃይለ ሥላሴ ፍላጎት በኦሎምፒክ የመሳተፍ የመጣው ከ1925 አንስቶ ነበር። ጥሩ ስፖርተኞች አሉን። በዓለም ኦሎምፒክ ጨዋታዎች መታየት አለብን። እኛም ለዓለም የስፖርት ጀግኖች እንዳሉን ለማሳየት ጠንክረን እንስራ ይሉ ነበር። ባገኙት መድረክ ሁሉ ንጉሱ የአቅም ጉዳይ ገድቦን ግን በኦሎምፒክ ጨዋታዎች ሳንታይ እስከ 1949 ዘለቅን። 1949 ሜልቦርን የሁሉ ነገር መጀመሪያ። በእግር ኳስ ብስክሌትና አትሌቲክስ የመሳተፍ እድሉ መጣ። የኳስ ቡድኑ ግብፅን አሸነፈ። በጀት የለም፣ ብስክሌተኞች ብቻ እንዲሄዱ ንጉሱ አዘዙ። ኋላ ላይ ግን እነማሞ ወልዴ እንዲካተቱም ተደረገ። ያኔ በእኛ ዘመን ኳስ ማን ይወዳል? ኢትዮጵያ ውስጥ ኳስ እንዲወደድ ያደረገው ይርነቃቸው ተሰማ ነው። ሁለገብ የስፖርት መሪ ይርነቃቸው ኳስ ቢወድም ብስክሌት ነፍሱ ነበር። ሰው ውድድር ሲኖረን ግራና ቀይ ከቦ ያጅበናል። ንጉሱ ሳይቀሩ ውድድር ሲኖረን አይቀሩም። በመላ ኢትዮጵያ ሻምፒዮና ከ1945 እስከ 1948 የሚያሸንፈው ጠፋ። ከአስመራ የመጡ የጣሊያን ብስክሌተኞችን ጭምር አንበረከኩ። ከካሳ ፊደሉ በኋላ በፒያሳ ጎዳናዎች ግልቢያ የታየ ትልቁ ተወዳዳሪ ሆንኩ። ታላቁ የብስክሌት ጋላቢ ገረመው ደንቦባ ይናገራሉ።
ያኔ ለኛ ብስክሌተኛ 11 ልጆችን አፍርተዋል። አራቱ የአባታቸውን መንገድ ተከትለው በተደጋጋሚ በብስክሌት ውድድር ተሳትፈው ውጤት አምጥተዋል። የዛሬ ልጆች እንደኛ ዘመን አይደሉም። ልጆቼ እኔ አባታቸውን አይተው የብስክሌት ፍቅር አደረባቸው፣ ጥሩ ተወዳዳሪም ሆኑ። ኋላ ላይ ግን ስፖርቱ ብዙም በኢትዮጵያ ለማደጉ ተስፋ ሲያጡበት ወደ ሌላ መስክ ዞሩ። በሚያዋጣቸው ሙያ ላይም ሆነው የልጅ ልጅ አሳይተውኛል። የሀገሬ ብስክሌት ውድድር ግን እድገቱ ወደ ታች መንሸራተቱ ያሳዝነኛል። የሚገርመኝ ነገር የሰውም የብስክሌት ውድድር ፍቅር ቀዘቀዘ። ዛሬ ኳስ ነው ውጤት ባይኖርም፣ አትሌቲክስ ያኔም ዛሬም ኩራታችን ነው። ብስክሌት ግን አለ ለማለት ከበደኝ ይላሉ ታሪካዊው ቀደምት ጋላቢ ለተለያዩ የሀገራችን ሚዲያዎች ከጥቂት ዓመታት በፊት ከ80 ዓመት በዓላቸው ጋር በተያያዘ ሐሳባቸውን ሲሰጡ። ገረመው ደንቦባ በትሪቡን ትውስታ